ጀስቲሺያ የፍትህ ድምጽ። ሰላም፣ አቤል እባላለሁ። ጠበቃና የህግ አማካሪ ነኝ። በሙያዬ ከ10 ዓመት በላይ የስራ ልምድ ያለኝ ሲሆን በተለያዩ መንግስታዊና መንግስታዊ ባልሆኑ ድርጅቶች በህግ ጉዳዮች በአማካሪነት አገልግያለሁ። ላለፉት 5 እና ከዛ በላይ ዓመታት ደግሞ በራሴ የህግ ቢሮ የተለያዩ የኤንጂኦችን፣ ኢንተርናሽናል ኦርጋናይዜሽኖችን እንዲሁም ካምፓኒዎችን አገሪቷ ውስጥ ያሉ ካምፓኒዎችን በማማከር ሙያ ውስጥ ተሰማርቼ እገኛለሁ። በግልም ደግሞ የተለያዩ ግለሰቦችን ጉዳይ በመያዝ የፍርድ ቤት ጉዳዮችን ማስጨረስ፣ ክርክሮችን መምራት የመሳሰሉ ከጥብቅና ጋር የተያያዙ ስራዎችን ከእኔም ከባልደረቦቼም ጋር ሆኜ ስሰራ ቆይቻለሁ። እንግዲህ በዚህ ፕላትፎርም ደግሞ አሁን ምንድነው ይዘንላችሁ የመጣ ነው የብዙዎቻችሁም ጥያቄ ስለሆነ ነው። በተለያዩ የህግ ርዕሰ ጉዳዮች ላይ ረዘም ያሉ መሰረታዊ ጽንሰ ሐሳቦችን የሚያብራሩ ቪዲዮዎችን ይዤላችሁ እመጣለሁ። በምን እንጀምራለን? በሂውመን ሪሶርስ ህግ እንጀምራለን፣ ወይም ደግሞ በህግ ኮንተንቱ ሌበር ሎ እንለዋለን። በሱ እንጀምርና በሌበር ሎ ከ20 ያላነሰ ተከታታይ የሆነ ቪዲዮ እሰራላችኋለሁ። ከዛ ባሻገር ደግሞ ሌበር ሎ አንዱ ይሆንና ወደ ሌሎች ደግሞ የህግ ማዕቀፎችም እንሄዳለን። ካምፓኒ ሎንም እናያለን። ከዛ እያያዝን ሞር ኦፍ ቢዝነስ ሎ ላይ ለማተኮር እንሞክራለን። ቢዝነስ ሎ ሲባል ግን ያው የህግ ማዕቀፉ ሰፋ ያለ ስለሚሆን ኤችአር የራሱ አካል ነው። ከዛ ካምፓኒ ሎ አለ። ከዛ ሰክሴሽንንም ይነካል። ካምፓኒ ሊወረስ ይችላል። ከዛ ኮንትራክትን እናያለን። እነዚህ እያልን በፕሌሊስት እያደረግን መሰረታዊ ጽንሰ ሐሳቦችን እንጋራለን በተከታታይ ቪዲዮዎች ማለት ነው። እንግዲህ ይሄንን ቪዲዮ የተለያዩ ሰዎች የተለያዩ ጥያቄዎች ስለሚጠይቁን ያንን በመነሳት አጫጭር ቪዲዮዎችን ብቻ ከመልቀቅ ይልቅ መሰረታዊ ጥያቄዎችን ረዘም ባለ መንገድ አድሬስ ማድረጉ ይጠቅማል ብለን ስላመንን በዛ መንገድ በዚሁ ዩቲዩብ ቻናል እንለቅላችኋለን ማለት ነው። ምናልባት በዚሁ ዩቲዩብ ቻናል ስታርታፕ ፖድካስት ላይም ያው የፖድካስቱ ሆስት ሆኜ እሰራለሁ። እዛ ላይ ደግሞ ሞር ኦፍ ቢዝነስ ፋውንደርስ፣ ሊደርስ እንዲሁም ደግሞ ፎር ዘ ያንግ ጄኔሬሽን ኢንስፓይሬሽን ማምጣት የሚችሉ የተወሰነ ነገር ሊቀሰምባቸው የሚችል ሰዎችን ደግሞ እያመጣሁላችሁ ከነሱ ጋር ደግሞ አንዳንድ ነገሮች እንጨዋወታለን። እስካሁንም የተወሰነ ርቀት ሄደናል። የተወሰኑ ሰዎችን እየጋበዝን ተጨዋውተናል። ሞር አሁን ደግሞ እንዲሁ እያሰፋ ነው። ብዙዎች ይመጣሉ፣ ብዙዎችን እናወራለን። ከዚህኛው ከፖድካስታችን ጎን ለጎን ደግሞ የቢዝነስ ሰዎችን በተለይ ስታርታፖች የህግ አስፔክት አንድ የሚቸገሩበት መንገድ ስለሆነ ያንን ነገር በምን እናግዝ፣ በምን ካምፓኒዎችን ሰፖርት እናርግ የሚለው መልስ ስለሆነ አሁን ማወራው የብዙዎቻችሁን ጥያቄ አንድ ባንድ እየመለስኩ ነው የሚሄደው። ስለዚህ ምናልባት በመናነሳቸው ርዕሰ ጉዳዮች ላይ አሁን በዚህ ሰሞን በተከታታይ የምንሄድባቸው የኤችአር ጉዳዮች ናቸው። የኤችአር ባለሙያዎች፣ ከኤችአር ጋር ግንኙነት ያለው ስራ የምትሰሩ የህግ ባለሙያዎች፣ ካምፓኒ ፋውንደርስ፣ ካምፓኒ ኦነርስ፣ የሼር ሆልደሮች በአንድም በሌላም መንገድ ከማኔጅመንት አባላት መሆናችሁ ከቢዝነስ አካባቢ ያላችሁና ሰዎችን በመቅጠር እና በመቀጠርም ጭምር ሂደት ውስጥ ያላችሁ ሰዎች አሁን ስዘረዝር ካምፓኒ ኦነርስ ኤችአርስ ብዬ ስዘረዝር ሞር ኦፍ ቀጣሪዎችን የዘረዘርኩት። ከዛ ደግሞ መጨረሻ ላይ ደግሞ ሁሉ ሰው መብቱን ማወቅ አለበት። ተቀጣሪዎችም ይጠቅማችኋል። ይሄ አንደኛ መብታችሁን አውቃችሁ ከአሰሪዎቻችሁ መብታችሁን ሪኩዌስት ለማድረግ ለመጠየቅ፣ ሁለተኛ ደግሞ ከመብታችሁ ያለፈ ነገር ደግሞ እንዳትጠይቁ ነው። ይሄ ህግ አይፈቅድልኝም፣ ይሄኛውን ደግሞ ይፈቅድልኛል ብላችሁ እንድታደርጉ ለሁሉም ፌር የሆነ ህጉም ያስቀምጠውን ፍርድ ቤቶች ሞር ኦፍ ኢንተርቴን የሚያደርጉት የሚወስኑበትን ነገር መሰረታዊ ነገር ያው በጣም እንግዲህ ዲቴይል ነው። ዲቴይል ምናልባት
በኬዞች በመሳሰሉ ነገሮች ነው የሚታየው። አሁን ግን መሰረታዊ ጽንሰ ሐሳብ ከጥያቄዎች እየተነሳው ለማብራራት እሞክራለሁ ማለት ነው። በኤችአር እንጀምርና ሌሎች ርዕሰ ጉዳዮችም ላይ እንዳልኩት እንሄዳለን ማለት ነው። ስለዚህ የዚህ ቻናል ቤተሰብ ሁኑ፣ ፖድካስታችንንም ተከታተሉ፣ ኢንስፓየር ትሆናላችሁ። ይሄኛውንም ደግሞ በተለይ ፋውንደርስ፣ ተቀጣሪዎች፣ መሪዎች፣ ካምፓኒ ባለቤቶች እንዲሁም ኤችአር ላይ ያላችሁ እንዲሁም ደግሞ ማንኛውም ቢዝነስ ሪሌትድ ነገር የሚመለከታችሁ ሰዎች እንዲሁም የህግ ነገር ደግሞ የምትፈልጉ ሰዎች ይሄኛውንም ደግሞ አንግል ተከታተሉት፣ እዩት፣ ትማሩበታላችሁ። ማንኛውንም ጥያቄ ጠይቁን፣ ኢንቦክስ አድርጉልን። በተቻለ መጠን ለመመለስ እንሞክራለን። እኔ መልሰውን እመልሳለሁ። እንግዶች ደግሞ መጋበዝ ያለብኝን እንግዶች እየጋበዝኩላችሁ ዝርዝር ነገሮች የምንወያይ ይሆናል። መልካም ጊዜ። በሚቀጥለው ቪዲዮ የኤችአርን ዝርዝር ነገር ቻፕተር 1 ቻፕተር 20 ድረስ ነው ስለ ኤችአር ብቻ የምናወራው። ቻፕተር 1ን በቀጣይ ቪዲዮ ይዤላችሁ እመጣለሁ። ስቴይ ቲዩንድ፣ ሰብስክራይብ ዘ ቻናል፣ ቤተሰብ ሁኑ። ቴንክ ዩ ሶ ማች ባይ። ጀስቲሺያ የፍትህ ድምጽ